ነው የማሳልፈው፣ አንተ ቃል አንተ ተናገር እያለ ኢያሱ በእግዚአብሔር ፊት ተደፋ። ጠዋት 12 ሰዓት እስከ 3 ሰዓት ተደፍቶ ይጸልያል። እግዚአብሔር መልስ አልሰጠው። ኢያሱ ከሽማግሌዎቹ ጋር ጸሎቱን ቀጠለ። 6 ሰዓት ሆነ። አሁንም እግዚአብሔር ድምፅ አላከም። ኢያሱ ቀጠለ ጸሎቱን። 9 ሰዓት ሆነ ቀትር። አሁንም እግዚአብሔር ድምፅ አልሰጠም። ሕዝቡን እንዴት እንደሚያሻግር ኢያሪኮን እንዴት እንደሚያሳልፍ እግዚአብሔር መልእክት እስኪልክ ድምፅ እስኪያሰማ ትእዛዝ እስኪሰጠው ድረስ ኢያሱ ተደፍቶ ከሽማግሌዎቹ ጋር እግዚአብሔር ተናገር ይለዋል። 9 ሰዓት ድረስ እግዚአብሔር ዝም አለ። ለምን ይሆን? አልሰማው ይሆን? አላየው ይሆን? አንዳንድ ጊዜ እግዚአብሔር ዝምታ በልባችሁ ውስጥ ብዙ የማጉረምረም ድምፅ የሚያሰማባቸው ወገኖች የላችሁ? እግዚአብሔር ዝም ሲል የእግዚአብሔር ዝምታ ከኃጢአቴ የተነሳ እግዚአብሔር አይሰማኝም የምትሉ የላችሁ? የእግዚአብሔር መልስ ሲዘገይ እግዚአብሔር ትቶኛል ብላችሁ ተስፋ የምትቆርጡ ወገኖች የላችሁ? የእግዚአብሔር ዝምታ የከበዳችሁ የላችሁ? እግዚአብሔር በነገራችን ላይ ሁሉ መልስ ሳይሰጥ ሲዘገይ እግዚአብሔር እንደ ጣለን እንደ ተወን አስበን የምናጉረመርምስ የለንም? ለምንድን ነው እግዚአብሔር ዝም የሚለው? አብላን እያለው ማብላት የሚችል እግዚአብሔር ለምን ዝም ይላል? ስጠን እያለው መስጠት የሚችል እግዚአብሔር ለምን ዝም ይላል? አድነን እያለው ማዳን የሚችለው እግዚአብሔር ለምን ዝም ይላል? ወገኖቼ እግዚአብሔር ዝምታ እየገባን ማምለክ ያስፈልጋል። አንዳንዴ የምንጠይቀው የምንለምነው ሲሳካ እግዚአብሔር ከእኛ ጋር ነው ብለን ደግሞ የለመነው ጥያቄ